የነቢ ማድ ምንድን ነው ያልሽው? ማለት ማይናድ የነቢ ማድ ማይናድ ብስሚላህ ባረከልlah ብዛ አጥማ የነቢ ናዳ እሱ ምንድን ነው የሚባለው? መቋደሻ። ይሄስ እንትማ የላጥኩለት መላላጫ። ይሄ ቆረጥ ነበር እጁ በቆረጥ አለበት ወይ እንደዚሁ ነው? ጎበዝ ነኝ ማለት ነው። እንደዚሁ ነው። ይሄ እንደዚህ ቁልቁል ነበር የሚሰነጠቀው። ኦኬ። ይሄ እግሩ ነው ተጨምሮ ከዛ ተጨምሮ መሰለኝ። አረ ተጨምሮ ይሰነጥቂ። ይሄ እንትን አለ አይደለም? ይሄ እንትን ነው እንደዚህ። ይሄ እንግዲህ እንደዚህ ከፈለ ነው የተላውታ። ይሄ እንደዚህ ቁልቁል እንዲህ ተታረገው። ይሄን ወደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የራቢና የሱፌቱ ቤተሰቦች ሰላም፣ እንዴት ከረማችሁ? ውድ ሀገሬ ልጆች ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ዶሮ ወጥ አሰራሩ ማሳያችሁ። እንግዲህ በግማሽ ዶሮ ቆንጆ ወጥ ሰራለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁ ቆዩ። ወዳችኋለሁ። ራቢ ነኝ። ከዛ ውዶች እንግዲህ ውሃውን በደንብ አድርጎ መጥቶልናል እንደምትመለከቱት። አሁን ምንድነው የማደርገው? መቀበል ዘይት የምጠቀመው ዘይት ይሄንን ነው። እናንተ የምትጠቀሙት ቤታችሁ ያለውን ነው የምትጠቀሙ። ቅቤ ስላለኝ ዘይት ብዙ አላበዛም ማለት ነው። ሲቀጥል ዘይት ጥሩ አይደለም ለጤና። ሳሩን ትንሽ እንጨምርበትና ያው ዘይቱን ያልማላበዛው ግማሽ ዶሮም ስለሆነ የሚሰራው። ሲቀጥል ደግሞ ቪዲዮ እንዳይረዝምባችሁ ትንሽ በደንብ አድርጌ ልጥበሰውና መልሳለሁ። በዘይቱ እንደዚህ በደንብ አድርጋችሁ እንትን ማለት አለባችሁ ማለት ነው። እዚህ ጋር ደግሞ ፍርፍር ሮሚ አለመጠቀም ትችላላችሁ፣ ግን ያጣፍጣል እና እንግዲህ ፍርፍር ሮሚውን የፈረንጅ ቃሪያ ትንሽ ተጠቅሜያለሁ። በጣም ያጣፍጣል። በነገራችን ላይ ነጭ ሽንኩርት አድርጌ እንግዲህ በደንብ እንደዚህ በዘይቱ ጥብስ አድርገዋለሁ። ቪዲዮ እንዳይበዛ በመሀል እያቆኩ ነው በነገራችን። አሁን ደግሞ በመቀጠል እዚህ ጋር ጠጥቄ ያስቀመጥኩትን ቲማቲም እጠቀማለሁ። ከዛም በዚህ አድርጌ በደንብ አድርጌ አዋህደዋለሁ ማለት ነው። በደንብ አድርጌ እንደዚህ ካዋህድኩ በኋላ ገጥሜ ትንሽ አበስለዋለሁ። እንግዲህ እንደዚህ በደንብ አድርጌ ካዋህድኩ በኋላ አሁን ልጠመው። እንግዲህ በደንብ ጠብሰነዋል ስጋችን። ከዛ በበርበሬ ደግሞ እናሸዋለን ማለት ነው። እንግዲህ በርበሬ ብዙ የለኝም፣ በቃኛል ለጊዜው። ሶስት ማንኪያ ሙሉ አድርጌያለሁ ማለት ነው። ይበቃኛል። ያው ብዙ የሚያቀጥል ነገር አልወድም፣ ግን አሁን በደንብ አድርጌ እንትነዋለሁ። በርበሬው በጣም ያቃጥላል በነገራችን ላይ የኔ ይሄ ማለት ነው። እና በደንብ አድርጌ አዋህደውና ከዛ ማጂን አለኝ፣ ማጂን ያደርጋለሁ። እዚህ እጃችንን ሳናሳርፍ በደንብ አድርገን እንለዋለን። እዚህ ጋር ቆንደ በርበሬ፣ በነገራችን ላይ በርበሬ ቀይ ነው፣ በጣም ያቃጥላል። ትንሽ ሳትጨምሪ እንደዚህ በደንብ አድርጌ እንትንተዋለሁ። ከዛ ገጥሜ ዶሮን ዝግጁ አደርጋለሁ። እዛ ዝንጅብል የተፈቀፈቀ ዝንጅብል ጨምሬያለሁ። ከዛ እንደዚህ እናዋህደውና እሳቱን ቀነስ አድርገን አሁንም ገጥመና። እሺ ውዶቼ እንግዲህ አጥበዋለሁ በደንብ አድርጌ በጨው በሎሚ አድርጌ አጥበዋለሁ። ከዛ ምንድን ነው የሚባለው እንትን አድርገዋለሁ። እንደምትመለከቱት 12 ቦታ ሳይሆን አንድ አሳያችኋለሁ። ያው በመካከል ይሄንንም እንትን እያልኩት ነበረ እንዳይዝብኝ ማለት ነው። ዝም ባርጌ ስለው ነበር። አሁን ዶሮአችንን እንጨምራለን። አሁን እንደዚህ እንትን ብያለሁ። አሁን ደግሞ በመቀጠል ዶሮዋን ስንት ቦታ እንደበለትናት ስንት ቦታ እንዳደረግናት አሳያችኋለሁ። እንግዲህ ላይክ ማድረግ እንዳትረሱ። እሺ ሀሳብ አስተያየታችሁን ኮሜንት ላይ። ይሄ ምንድን የሚባለው እግሯ ነው ታየው። ከዛ ይሄ ደግሞ እንደሚባለው ይሄን ደስታው ታፋ ነው ያ ታየው። ይሄ ፈረሰኛ ነው እንደሚባለው አላውቀውም፣ ወደ አላውቀውም። ለማንኛውም እንደዚህ ሆኖልኛል። እሺ ይሄ መላላጫ ይሄ ለብቻ ነበር የሚሆነው ጋይስ ወይስ እንዴት ነው ነገሩ? ብቻ አላውቅም። እንደዚህ ሆነ አድርገዋለሁ፣ ላጣ አድርገዋለሁ እንደዚህ። እሺ ከዛ ይሄን እጇ እዛ ሀገር ቆዳ አይደረግም፣ ግን እንጃ አጠቁትና አረኩት። ለማንኛውም እንደዛ አድርገዋለሁ። የስንት ቦታ እንዳደረኩት 1 2 3 4 5። ከዛ ጋይስ እሳቱን ጨምር አድርጌበት በደንብ አድርጌ አዋህደዋለሁ ማለት ነው። እንደዚህ ለድምጤ በጣም ይቅርታ፣ ጉንፋን ስለያዘኝ ነው። እሺ ጉሮሮዬን በጣም ነው ያመመኝ እውነት። እና በደንብ አድርጌ እንደዚህ ትንለዋለሁ፣ አዋህደዋለሁ። እሳቱ ትንሽ ጨመር እናደርግበታለን። ከዛ በደንብ አድርገን እንትን ካልን በኋላ እንገጥመዋለን። እዚህ ጋር አሳያችሁ። እንቁላሌ እንትን እያለ ነው እንግዲህ ጋይስ። በመካከል ካሜራ ከታሪክ በደንብ አድርጌ እንትን እያልኩት ነበረ።
ምክንያቱም ዶሮዋ ሳትበስል ማለት በኋላ ጥቅጥቅ እንዳይል ከመብሰሉ በፊት ከታች አድርጋችሁ በርበሬ ጋር ታዋህዱታላችሁ። ምክንያቱም በኋላ ከበሰለ በኋላ የዚህ ሀገር ዶሮ ጨርቅ ስለሆነ ጥቅጥቅ እንዳይል። እሺ እንግዲህ እሳቱን ቀነስ እናደርግና ደግሞ አሁን መልሰን በደንብ ቢያንስ 25 ደቂቃ ድረስ እንትን ብለዋለሁ ማለት ነው። አሁን እንከልሰዋለን ማለት ነው። ምክንያቱም በጥስጥስ እንዳይልብን ያፈላሁት ውሃ ላይ ትንሽ ውሃ እናደርግና እንከልሰዋለን እንዳይቀጥንብን። እንግዲህ ከልሼዋለሁኝ ቢያንስ በጣም እንዳይቀጥንብኝ። አሁን ገጥሜ አበስለዋለሁ ማለት ነው። እሳቱን ጨምሬ እንቁላላችን እሺ ወዶች እንቁላላችን እንደዚህ ለጻናል። እንግዲህ ዶሮ ወጣችን ደግሞ ያሰላም ይልናል ማለት ነው። ከዛ እንቁላሉ ሰንጠቅ ሰንጠቅ አድርጌ ጨምርበታለሁ። እሺ ወዶች ሰንጠቅ ሰንጠቅ አድርጓለሁ እንደምትመለከቱት በዚህ መልኩ እንትን ብየዋለሁ። ያችሁታ ያው ለመቀረጽ ስለማይመቸኝ አሁን እጨምረዋለሁ እና እንቁላላችንን ጨምረናል። እሳቱን ጨመር እናደርግበትና ቅቤያችንን ትንሽ ጣል አድርጌበት። በነገራችን ላይ ቀደም ትንሽ ጨምሬያለሁ አላሳየኋችሁም፣ ያው ካሜራ ከት ነበረ እና አሁንም ጨምርበትና ላስልሳል በደንብ ማለት ነው። ከዛ የተነጠረ ቅቤ ያለኝ የኢትዮጵያ ቅቤያችን እንደዚህ ታያችሁ ሽታ። እሺ ከዛ ቅቤያችንን እንጨምራለን። ቅድምም ስለጨመርኩበት ስለ ይበቃዋል ማለት ነው እና ቀስ እያልን እንደዚህ የኢትዮጵያ ቅቤ ነው። ተፈደሉ ቅርብ ሆናችሁ ኑ ብሉ አብራችሁ ብያለሁ። እንጀራ አለን ያሰላም ነው። አሁን ትንሽ ጨመርኩበት። ኮረሪማ ካላችሁ ላይ ትንሽ ወይ ቀበርኩበት። ሌላ ጊዜው አልቆብኛል ትንሽ ነበር ቀድም ጨምሯለሁ። እሳቱን ቀንስና እሺ ውዶቼ እንግዲህ ዶሯችን እንደዚህ አዘጋጅተናል። አሁን ጓደኞቼ እራት ቶሎ ስላልኳቸው እንደ ሀገራችን ሰሃን አለን። እሺ እንጀራችንን እንግዲህ እንደዚህ አድርገዋል። ያው ፍሬዘር ስለነበረ ለካም እንጀራው እንደዚህና ቅርጻችንን እንደዚህ ቁርጥ ቁርጥ አዘጋጅተናል። ጋይስ ለምን ወጣችን እዚህ ጋር እናደርጋለን ሰላጣ እና እንደዚህ ዶሮአችንን እንቁላሉ ፈረሰኛ ምናምን መላላጫ ነው የሚባለው። አሁን ያው ሲደረጋል እንቁላሉ አንዱ እንቁላል እንትን ብሎብኛል ፈረሰ። እሺ እንግዲህ እንጀራችን እንደዚህ አድርገናል ፈጠን ፈጠን ብለን ማለት ነው። ከዛ እዚህ ጋር ደግሞ ሰላጣ፣ እዚህ የሚፈልጉት መጠጥ፣ እዚህ ወጣችን ትላላችሁ። አሁን ልሂድ። ችርስ አልገባም እኮ አንቺ ሶስታችንም ችርስ እንበል። ወደ ዝዲያ ፊትሽ እንዳላስገባ ችርስ። አይ እንብላ። ኤዲት አድርጌ እኮ ነው የምለቀው። ውሸት ሄደ ስናብ ላይ ለቀቅሽው። የነቢ ማድ ምንድን ነው ያልሽው? ማሪ ማይናድ የነቢ ማድ ማይናድ። ብስሚላህ አልባረከልላ ብዛ ጫት ማይረቢ ነገር እሱ ምንድን ነው የሚባለው? መቋደሻ። ይሄስ እንትማ የላጥኩለት መላላጫ። ይሄ ቆረጥ ነበር እጁ በቆረጥ አለበት ወለ እንደዚሁ ነው። ጎበዝ ነኝ ማለት ነው። እንደዚሁ ነው። ይሄ እንደዚህ ቁልቁል ነበር የሚሰነጠቀው። ኦኬ ይሄ እግሩ ነው ተጨምሮ ከዛ ተጨምሮ መሰለኝ። አላ ተጨምሮ ተጨምሮ ይሰነጥቂ። ይሄ እንትኑ አለ አይደለም? ይሄ እንትኑ እንደዚህ ይሄ እንግዲህ እንደዚህ ክፍል ነው የተባለው። ይሄ እንደዚህ ይዘሽ ቁልቁል እንዲህ ተታረገው። ይሄን ወደዚህ እንግዲህ ቪዲዮን ተወዱታላችሁ ተስፋ አድርጋለሁ። ይሄን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በዛ አጋጣሚ ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ለምታበረታቱ በሙሉ እህት ወንድሞቼ ከልብ አመሰግናለሁ። ነባሮቹም ላይክ እያደረጋችሁ አብራችሁ ስለምትቆዩ በጣም በጣም አመሰግናለሁ ውዶቼ። በተለይ ሰሞኑ ሰብስክራይብ እያደረጋችሁ ስለሆነ በጣም ነው ማመሰግነው እና አሁንም ሰብስክራይብ ማድረጋችሁ እንዳትዘነጉ። ስለምታበረታቱኝ አብሽሪ፣ ከጎንሽ ነን። ሀሳብ አስተያየት ካላችሁ ማንኛውንም ሀሳብ አስተያየት ለመቀበል ዝግጁ ነኝ እና እንደምታዩት እዚህ ጋር እየጠየኳቸው ያለሁት እኔ ስለማላቅ ነው ማለት እዛ ሀገር ነው እንጂ ኢትዮጵያ ሰርቼ ስለማላቅ ነው። ለማንኛውም እንዳስቁብኝ ላይክ እያደረጋችሁ ሰብስክራይብ